ሰላም ኳድራቲክ ኢኩዌሽን ምን እንደሆነና እንዴት አድርጋችሁ ሶልቭ እንደምታደርጉ አሳያችኋለሁ። የተለያዩ ሜቶዶች አሉ። ኳድራቲክ ኢኩዌሽንን እንግዲህ ሶልቭ ለማድረግ ኳድራቲክ ፎርሙላ የሚባለው ፎርሙላ አለ። ለሁሉም ኢኩዌሽን የሚሰራ ፎርሙላ አለ። ፋክተራይዜሽን ሜተድም አለ። ኮምፕሊቲንግ ዘ ስኩዌር ሜተድ አለ። ብዙ ሜቶዶች አሉ ግን በፍጥነት መስራት የምንችልባቸው መንገዶች አሳያችኋለሁ። መጀመሪያ ላይ ግን ኮንሴፕቱን አንደርስታንድ ማድረግ ስላለብን ከቤዚክ ነው የምነሳላችሁ ማለት ነው። ያው ኳድራቲክ ኢኩዌሽን ታውቁታላችሁ፣ ታውቁት እንችላላችሁ። ግን ትንሽዬ ኮንሴፕት ሰጥቻችሁ ወደ ኮምፕሌክስ ፕሮብሌሞች እገባለሁ ማለት ነው እና መጀመሪያ ላይ ኢኩዌሽኑ ራሱ ኳድራቲክ የተባለው ከምንድን ነው ከሚለው ብትነሱ ከላቲን ቃል ነው። ኳድራተም ወይም ኳድራተስ ከሚለው ቃል የተነሳ ነው። ያም ደግሞ ቱ ሜክ ስኩዌር በማለት ነው እንግዲህ እንትኑ ቃሉ የመጣው ኳድራቲክ ማለት ነው። እና ቱ ሜክ ስኩዌር ስንል ምን ማለታችን ነው? ለዚህ ለምሳሌ የዚህ ስኩዌር ሳይዱ ኤክስ ቢሆን ይህም ሳይዱ ኤክስ ነው። ያው የሁሉም ሳይድ የስኩዌር እኩል ስለሆነ ማለት ነው። እና ኤሪያውን ስትፈልጉ ያው ኤክስን በኤክስ ነው የምታባዙት እና ይህን ስታባዙ የሚሰጣችሁ ኤክስ ስኩዌር ነው። እና የዚህ ኤክስ ስኩዌር መኖር ነው እንግዲህ ኳድራቲክ ኢኩዌሽንን ኳድራቲክ የሚያደርገው። ስለዚህ ኳድራቲክ ኢኩዌሽን ምንድን ነው ከሚለው ስንነሳ ያ ኤክስ ስኩዌር እንዳለ ዋና ኤክስ ስኩዌር መኖሩ ነው ማለት ነው። ስለዚህ ኤክስ ስኩዌር ኢዝ ኢኳል ቱ 0 የሚለው ይሄ ዋናው ቤዚክ ኳድራቲክ ኢኩዌሽን ነው ማለት ነው። እና ከዛ ደግሞ ቁጥር ደግሞ ሊኖረው ይችላል። ይሄ ደግሞ ቱ ኤክስ ስኩዌርም ሊሆን ይችላል፣ ኢኳልስ 0 ሊሆን ይችላል። ይሄ እንግዲህ ኳድራቲክ ኢኩዌሽን ነው ማለት ነው፣ ኮኤፊሽንት ያለው ኳድራቲክ ኢኩዌሽን። አንዳንድ ጊዜ ደግሞ ቱ ኤክስ ስኩዌር ብቻውን ሳይሆን ከቁጥር ጋር ደግሞ ለምሳሌ 10 ኤክስ ሊሆን ይችላል እዚህ ጋር ኢኳልስ 0 ሊመጣ ይችላል። እንደዚህም ቢሆን ዋናው ይሄ ኤክስ ቢኖርም ዋናው ኤክስ ስኩዌር መሆኑ ነው እንጂ እዚህ ጋር አንድ ኤክስ ስላለ አይቀየርም። ኤክስ ስኩዌር እስካለ ድረስ ካጠገቡ ሌላም ነገር ቢኖርም ባይኖርም ያ ኢኩዌሽን ኳድራቲክ ኢኩዌሽን ነው ማለት ነው። አንዳንድ ጊዜ ደግሞ እንደዚህ ሆኖ 10 ኤክስ እንዳለ ይሆንና ደግሞ ቁጥር ደግሞ እዚህ ጋር ሊመጣ ይችላል ማለት ነው። ለምሳሌ እዚህ ጋር 2 ሊሆን ይችላል። ይሄም ደግሞ ኳድራቲክ ኢኩዌሽን ነው ማለት ነው። ቁጥር አለ፣ አንድ ኤክስ ያለበት አለ፣ እዚህ ጋር ደግሞ ኤክስ ስኩዌር አለ። ስለዚህ ዋናው ሶስቱንም እነዚህን ሁሉ ኮመን የሚያደርጋቸው ምንድነው ብላችሁ ካያችሁ የዚህ ኤክስ ስኩዌር መኖር ነው ማለት ነው። ይሄ እስካለ ድረስ ይሄ ነው ኳድራቲክ ኢኩዌሽንን ኳድራቲክ የሚያደርገው፣ የሌሎቹ መኖር ወይም አለመኖር አይደለም ማለት ነው። እሺ፣ ስለዚህ አሁን ኳድራቲክ ኢኩዌሽን ትንሽ ጄነራል ኮንሴፕቱ ከገባን ምሳሌ ደግሞ እንሰራለን ማለት ነው። ትንሽ ወደ ላይ ላድርግላችሁ። በምሳሌ ደግሞ ሲሆን ሂሳብ ምን ጊዜም በእኔ አመለካከት እንግዲህ የኔ ፕሪንሲፕል ምንድን ነው በማንበብ ብቻ ሳይሆን አንዳንድ ጊዜ ጥያቄ ከመስራት ብዙ ነገር ልናቅ እንችላለን ማለት ነው። ሂሳብ ላይ ሲሆን ማንበብ መጥፎ ነው ማለት ሳይሆን ሞር ማትስ ላይ ሞር የሚሰራው ፕራክቲስ ማድረግ እና ያው ቱ ለርን ማት ዱ ማት ይባላል አይደል? እና በዛ ነው እንግዲህ የኔም አፕሮች የሚሆነው ፕሮብሌሞችና ኤግዛምፕሎችን በመስራት ኤግዛምፕል ልስጣችሁ። እንግዲህ መጀመሪያ ፎርሙላ እንትኑ ልጻፍላችሁ ስታንዳርድ ፎርም እንዴት እንደምንጽፍ ኳድራቲክ ኢኩዌሽን እንደዚህ ነው። እንግዲህ ይሄ ስታንዳርድ ፎርም ኦፍ ኳድራቲክ ኳድራቲክ ኢኩዌሽን የምንለው ይሄ ነው ማለት ነው። ኤክስ ስኩዌር ፕላስ ቢኤክስ ፕላስ ሲ ያለበት ማለት ነው። ያ ማለት ነው ከላይ እንዳሳያችሁ ምሳሌ ኤክስ ስኩዌር መኖሩ ነው ዋናው እንጂ እነዚህ ኤ ቢ እና ሲ ቁጥሮች ናቸው። በቃ ኮኤፊሽንት ኦፍ ኤክስስ ናቸው። የተለያየ ቁጥር ሊሆን ይችላሉ። እዚህ ጋር እንዳያችሁት 2 ነው። ቢያችን ደግሞ እዚህ ጋር 10 ነው። ኮንስታንቱ ደግሞ 2 ነው። እዚህ ጋር ግን ሊለያይ ይችላል። ስለዚህ ለዛ ነው ኤ ቢ ሲ ብለን የምናስቀምጠው እና ለምሳሌ እዚህ ጋር 2ኤክስ ስኩዌር ፕላስ 10ኤክስ የቅድሙን ምሳሌ እንደላምታታችሁ አንድ አይነት ላድርግላችሁና 0 ብለን ብናስቀምጥ ለዚህ ኢኩዌሽን ኤያችንን ለማወቅ ከኤክስ ስኩዌር አጠገብ ያለው ማየት ነው ማለት ነው። ከኤክስ ስኩዌር አጠገብ ያለው ቁጥር ነው የምናየው ማለት ነው። ያም 2 ነው። ከኤክስ በፊት ያለው ቁጥር ደግሞ 10 ነው። ምንም ደግሞ ኤክስ የሌለበት ቁጥር ደግሞ 2 ነው ማለት ነው። ስለዚህ ያን ሁለቱን ከላይ ያለውን ስታንዳርድ ፎርም እና ምሳሌውን በማስተያየት ኤያችን ማን እንደሆነ ለማወቅ በጣም ክሊር ነው ማለት ነው። ኤያችን 2 ነው፣ ቢያችን 10 ነው፣ ሲያችን ደግሞ 2 ነው ማለት ነው። ስለዚህ አንድ ጊዜ ኤ ቢ እና ሲን ከለየን ፎርሙላውን ለመጠቀም በአንድ ጊዜ መስራት እንችላለን ማለት ነው። ፎርሙላውን አሳያችኋለሁ ምን እንደሆነ። ኳድራቲክ ፎርሙላ ይባላል። ኳድራቲክ ፎርሙላ ምንድን ነው?
ዴፊኒሽኑን ወይም ፕሩፉን ሌላ ጊዜ ያደርግላችኋለሁ። አሁን ግን ምን እንደሆነ ብቻ ነው ማሳያችሁ። ኳድራቲክ ፎርሙላ የምንለው ይሄ ፎርሙላ ነው ማለት ነው። ማይነስ ቢ ፕላስ ኦር ማይነስ ቢ ስኩዌር ማይነስ 4ac ኦቨር 2a የምንለው ይሄ ፎርሙላ እነዛን አንድ ጊዜ ኤን ቢና ሲን አንድ ጊዜ ኤንን ቢንና ሲያችንን ኦልሬዲ ዲፋይን አድርገን ካወጣናቸውና ከለየናቸው በኋላ እነዛን ኤና ቢና ሲን እዚህ በመተካት ኤ ላይ ኤ በመተካት ቢ ላይ ቢን በመተካት ሲ ላይም ደግሞ የሲን ቁጥር በመተካት ይህንን ስናባዛ የምናገኘው ውጤት ነው እንግዲህ መልሱ ሶሉሽን ብለን የምናስቀምጠው። ስለዚህ አሁን ለምሳሌ ቀለል ያለ ምሳሌ ልስጣችሁ ብል ቶሎ ሶልቭ ለማድረግ እንዲመቸን ተመልሼ ልጻፈው እዚህ ጋር ማይነስ ቢ ፕላስ ኦር መጀመሪያ ጥያቄውን ልጻፍላችሁ እንዳላምታታ። ቀለል ያለ ምሳሌ ልስጣችሁ 2x ስኩዌር ፕላስ 3x ፕላስ 1 ኢኳል 0 ብንል አሁን ይህንን ጥያቄ እንስራ ብንል መጀመሪያ የምናደርገው ምንድነው? ኤያችን ማን ነው፣ ቢያችን ማን ነው፣ ሲያችን ማን ነው የሚለውን ነው የምናወጣው። ኤያችን ማን ነው ብለን እናወጣለን። ይሄው ይሄ ነው 2 ነው ማለት ነው። ቢያችን ደግሞ ማን ነው 3 ነው ማለት ነው። ሲያችን ደግሞ 1 ነው ማለት ነው። አንድ ጊዜ ይሄን ካወጣን በኋላ ከዛ በኋላ ምንም የሚጠይቀን እውቀት ወይም የተለየ ችሎታ የለም። ቀጥታ ፎርሙላ ውስጥ ተክቶ ማባዛት ብቻ ነው ማለት ነው። ማይነስ ቢ ፕላስ ኦር ማይነስ የሚለውን ጀነራል ፎርሙላ ተጠቅመን ቢ ስኩዌር ማይነስ 4ac ኦቨር 2a ውስጥ መክተት ነው ማለት። ስለዚህ ቢያችን ላይ መንከተው ማይነስ እንዳለ ይሆንና 3 ነው ማለት ነው። ማይነስ 3 ፕላስ ኦር ማይነስ ስኩዌር ሩት ኦፍ ቢ ስኩዌር የሚለው ላይ አይ ቲንክ ይሄ ነገር ትንሽ አስጠጋሁባችሁ። ወደ ታች ባረገው የበለጠ እዚህ ጋር ትንሽ ክሊር ይሆናል። በጣም ይቅርታ። እንደዚህ ላርግላችሁና እዚህ ላይ ማይነስ ቢ ላይ እንግዲህ 3 ናት የምንተካው ቁጥራችንን ፕላስ ኦር ማይነስ ቢ ስኩዌር የሚለው ላይ ደግሞ ቢያችን 3 ስለሆነ 3 ስኩዌር ማይነስ 4 ታይምስ ኤያችን 2 ነው ብለናል። 2 ታይምስ ሲያችን ደግሞ 1 ነው ማለት ነው። እዚህ ጻፍናት 1 ማለት ነው 1 ኦቨር 2 ታይምስ ያውንም ደግሞ ኤያችን ማናት 2 ነው። ስለዚህ 2 እናደርጋለን ማለት ነው። ከዛ ይሄስ ምን ይሰጠናል? ከፍ ላድርግላችሁ ድንገት ማይታይ ከሆነ ማይነስ 3 ፕላስ ኦር ማይነስ ስኩዌር ሩት ኦፍ ይሄኛው 3 ስኩዌር 9 ይሆናል ማይነስ 4 ታይምስ 2 ታይምስ 1 ደግሞ 8 ነው ኦቨር 2 ታይምስ 2 ደግሞ 2 ታይምስ 2ችን ደግሞ 4 ነው ማለት ነው። ከዛ ማይነስ 3 ፕላስ ኦር ማይነስ ስኩዌር ሩት ኦፍ 1 ይሆናል። 9 ላይ 8 ስቀንስ 1 ነው ኦቨር 4 ይሆናል ማለት ነው። ስለዚህ ሶሉሽናችን ምን ሆነ ማለት ነው? ማይነስ 3 ፕላስ ኦር ማይነስ 1 ኦቨር 4 ይሆናል። ሁለት ሶሉሽን ነው የሚኖረን። አንዴ ፕላስን ተከትለን አንዴ ደግሞ ማይነስን ተከትለን ማለት ነው። ስለዚህ ማይነስ 3 ፕላስ 1 ኦቨር 4 ይሆናል እዚህ ጋር ይሄንም ፕላሱን ተከትለን ማለት ነው። ወይም ደግሞ ሁለተኛው መልሳችን ደግሞ ማይነስ 3 ማይነስ 1 ኦቨር 4 ይሆናል ማለት ነው። ይሄኛው ይሄ ደግሞ ማይነሱን ስንከተል ማለት ነው። እና በፖዚቲቭ ሳይድ ማይነስ 3 ፕላስ 1 ማይነስ 2 ነው ኦቨር 4 ወይም ደግሞ እዚህ ጋር ደግሞ ማይነስ 3 ማይነስ 1 ስንደምራቸው ማይነስ 4 ይሆናል ኦቨር 4። ይሄኛው ማይነስ 1 ይሆናል፣ ይሄኛው ደግሞ ማይነስ ሃፍ ይሆናል።